ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? አይኔ ያለው ፈጣሪ ተመሰገነ ይሁን። ዛሬ እንግዲህ ሱቄ ላይ መጥቻለሁኝ። የገቡ አዳዲስ እቃዎችም ስላሉ እነሱንም ዋጋቸውን አሁን ያሉበትን ጠቅላላ አድርጌ ሁሉንም ዋጋ የምነግራችሁ ይሆናል ማለት ነው። ከዛ በመቀጠል ደግሞ ባለፈው ፖስት የተደረገበት የእቃ ቪዲዮ ቻናል የራሴ ነው። ነፂ ሱቅ የሚለው የራሴ ነው። አብዛኞቻችሁ የነፂ አይደለም ይሄ ነፂ አይደለም እያላችሁ ኮሜንት ላይ ቲክቶክ ላይም ተቆራርጦ ፖስት የተደረገ ስላየው ነው። እሱ ቻናል የራሴ ነው፣ የስራ ቻናል ነው። እቃ ቪዲዮ ፖስት ማደርግበት የተለያየ ከዚህ በኋላ አንዳንድ ስራዎች ሊኖሩ ይችላሉ ከእግዚአብሔር ጋር እነሱንም ፖስት ማደርገው እዛ ቻናል ላይ ይሆናል ማለት ነው። እና በጥቅሉ ያ ቻናል የኔ ነው። አሁንም ይሄ ቪዲዮ የሚሰራው እዛ ቻናል ላይ የሚፖስት ነው ማለት ነው። እንግዲህ እንደሚባለው አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ በቃ ቻናሉን አሳድጉልኝ ለማለት ነው። አሁን ቀጥታ እንግዲህ ከምን ልጀምርላችሁ? እዚች ከሴራሚክ ድስቶች ልጀምርላችሁ። እሺ እንግዲህ ይሄ የምታዩት 1/5 ሴራሚክ ድስት ናት። በጣም የምታምር ናት። ኖርማል ከቴልፎርድ ሳይዝ ልዩነት አላቸው ትንሽ፣ እቃቸው ግን አንድ አይነት ነው። ዋጋ 14500። ይሄም ልክ እንደዛ ነው፣ ሴራሚክ ነው። ዋጋ 14000 ብር ነው። ከለር ነው። ይሄኛው ደግሞ በጥቁር ነው። ይሄም ዋጋው ልክ እንደዛ 14500 ብር ነው ማለት ነው። ከዛ በመቀጠል እዚህ ጋር ልምጣላችሁ። እነዚህ የምታያቸው ፔርሙስ ሳህኖች ናቸው። እነዚህ ፔርሙስ ሳህኖች ዋጋ ይሄኛው 4000 ብር፣ ይሄኛው ደግሞ ኖርማል ብረት ሳህን ነው። ዋጋ 4000 ብር። እዚች ጋር ደግሞ ተንጠልጣያ የዘንቢሏ ናት። እቺ ፔርሙስ ሳህናት ዋጋ 5000 ብር። ኖርማል እነዚህ የምታውቋቸው አገርኛዎቹ ራኒ ሳህኖች ናቸው። 1/5 ዋጋ 4500 ብር። ከዛ በመቀጠል ደግሞ እነዚህ የምታዩቸው ለየት ብሎ ነው የመጣው። ይሄ ሴት እንግዲህ ብዙዎቻችሁ ታውቁታላችሁ። በየጊዜው በተለያየ እያሻሻሉት ነው የሚመጣው። እንግዲህ የራሱ የሆነ መክተፊያ አለው። ቢላዎች አሉት። 5 ቢላ አለው። ራሱ የቻለ መቀስ አለው። ፓስታ ማውጫ በጣም ብዙ ነው እና ሴሪው ከፍ ብሎ እቃው ከፍ ብሎ ነው የመጣው። ይሄ ዋጋ 4000 ብር ነው። ኖርማል የመጀመሪያዎቹ 3500 ናቸው። ይሄኛው ግን አንደኛ እቃውም ሰፋ አድርገውት ኳሊቲው አሪፍ ነው። ጽድት ያለ እቃ ነው። በጥቅሉ እነዚህ 4000 ብር ናቸው። ኖርማል ደግሞ እነዚህ ቦታ ከሌላችሁ ኪችናችሁ ትንሽ የሆነ እነዚህ ቢላ የላቸውም፣ ማውጫዎች ብቻ ናቸው። እነዚህ ዋጋቸው በተለያየ ከለር 2000 ብር ነው። ከዛ በመቀጠል እዚህ ጋር ስመጣላችሁ ቦይለር አለ። ቦይለር ከ1 ሊትር እስከ 3 ሊትር አለ። ሁሉም እንደ ብራንዳቸው ዋጋቸው የተለያየ ነው ማለት ነው። ሳቺ በ2 ሊትር ከግማሽ አለ። ሳቺ በ2 ሊትር አለ። ሃርዶ አለ፣ ማራዶ አለ። የተለያዩ ናቸው። ሁሉም እንደ ዋጋቸው የተለያዩ ናቸው ማለት ነው። እንግዲህ ይሄ የምታዩት ፔርሙስ ሳህን ነው። 3 ፍሬ እንዳያችሁት የራሱ የሆነ ማውጫ ጭልፍ አለው። ዋጋ 5000 ብር ነው። ከዛ በመቀጠል ደግሞ ይሄ የምትመለከቱት ኩከር ነው። 25 ሊትር ነው። ዋጋ 12000 ብር። ከዛ በመቀጠል በተለያየ አለ። ያው 7 ሊትር አለ፣ 9 ሊትር አለ፣ 11 ሊትር አለ። ሁሉም እንደሌላቸው ዋጋቸው የተለያየ ነው። እዚች ጋር ባለ 4 ብረት ሳህን አለ። ዋጋ 4500። እንግዲህ ካሲዮ ደግሞ በኦሪጂናሉ ብዙ ጊዜ ካሲዮ ትጠይቁኛላችሁ። አንደኛና ሁለተኛ አለ ወይ? አዎ አለው፣ በደንብ አለው ካሲዮ። ይሄ ቀጥታ ከፓኪስታን የሚመጣ ኦሪጂናሉ ድስት ነው። ይሄ ኦሪጂናሉ 9500 ነው። ብራንዱ ራሱ ካሲዮ የተባለው እዚች ጋር ነው። ያኛው ደግሞ ደረጃ 2ቱ ብራንዱ እዚች ጋር ነው ያለው። ከለራቸው ምናቸው በፍጹም አይገናኙም። ሳይዝ ብቻ ነው የሚገናኙት። ግን እቃው ሲሰራ እንዲህ ነው። ስትገዙት ከሚያውቅ ሰው ጋር ግዙ። እንግዲህ ደረጃ እንዳለው ልንገራችሁ። እነዚህ ደግሞ የምትመለከቷቸው መፍጫዎች ናቸው። ከ100 ግራም እስከ 1000 ግራም አለ። 100 ግራም 4000 ብር እያለ እየቀጠለ ይሄዳል ማለት ነው። ከዛ በመቀጠል እነዚህ የምታያቸው ለማውጣት ስለማይመቸኝ ነው።
ታች ስቶፍ አለ፣ ባለ 2 አለ፣ ባለ 1 አለ፣ ሳቺ አለ። ሀገርኛ ደግሞ ይሄ ሃውስ 7 ስታር የተለያዩ አሉ። ከ2000 ብር እስከ 10000 ብር አለ። ሁሉም እንደ እንትናቸው የተለያየ ነው ማለት ነው። ከዛ መቀጠል እዚህ ጋር ደግሞ የምታያቸው ባለ 5 ነው። ቦታው አይመችም ለማስቀመጥ ስለማይመች ነው። እዚህ ጋር የምታዩት እቺ 1.5 ናት። ኖርማል ሳህን 5000 ብር። እነዚህ ደግሞ የምታያቸው ከለር አለው፣ ነጭ አለው፣ ይሄ ከለር አለው። ዋጋ እነዚህ 6000 ብር 5 ፍሬ ነው። ቦታው ስላልበቃኝ ነው ያላወጣሁት ማለት ነው። ከዛ በመቀጠል ደግሞ እነዚህ የምታያቸው በጣም የሚያማምሩ እንጀራ ቁርጥ እንጀራ ማቅረቢያ ነው። ዋጋ 3000 ብር ነው ይሄኛው። እነዚህም ደግሞ አሉ። እነዚህ በጣም ነው የሚያማምሩት፣ ተካፋች ናቸው። ዋጋቸው 2000 ብር ነው። በጣም ያምራሉ። ቤት ውስጥ ለማስቀመጥ ለማቅረብ ይመቸናል ማለት ነው። ከዛ በመቀጠል ፔርሙዝ ሊሄድላችሁ ከዚህ ጀምሮ እስከዚህ ድረስ ፔርሙዞች ናቸው። ከግማሽ ሊትር እስከ 3 ሊትር አለ ማለት ነው። ግማሽ ሊትር ፔርሙዝ 800 ብር ነው በኦሪጂናሉ። ፔርሙዝ ግማሽ ሊትር ጀምሮ ኦሪጂናልና ፌክም አለ። ከ800 ብር እስከ 3500 ብር አለ ማለት ነው። እስከ 3500 ብር አለ። ሁሉም እንደ ዋጋው የተለያየ ነው። እናንተ በፈለጋችሁት ማዘዝ ትችላላችሁ። እዚህ ጋር ደግሞ የምትመለከቷቸው በጣም የሚያማምሩ ዝንጥ ያሉ ሲኒዎች ናቸው። እነዚህ የምታያቸው ደርዘን ሲኒ 12 ሲኒ 12 ማስቀመጫ 4500 ብር። በፈለጋችሁት መርጣችሁ ኦርደር ማድረግ ትችላላችሁ። እዚህ ጋር ደግሞ የምትመለከቱት ጥበብ ሲኒ ኮምፕሌት ነው። 12 ሲኒ 12 ማስቀመጫ ጀበና የስኳር የወተት ያለው 5500 ብር። በሳባ አለ፣ በጥበብ አለ። ፈለጋችሁት ማዘዝ ትችላላችሁ። ሽንኩርት መፍጫ ነው። ከ3 ሊትር እስከ 6 ሊትር አለ። ከ3500 እስከ 6000 ብር አለ ማለት ነው። ፕረሶቹ ኖርማል ሀገርኛው መሽከረከረው እነሱም አሉ 1500 ማለት ነው። እነዚህ የምትመለከቷቸው ደግሞ የወይን መጠጫ ማቅረቢያ ናቸው። እንግዲህ እነዚህ የተለመዱት ነጭና ጎልደን የተለመዱ ናቸው። 6 መጠጫ አንድ ጆክ ዋጋ 4000 ብር። እቺኛዋ ደግሞ ጆኩ ባለማንባሩ ተካፋች ነው። እንትናቸው የተለያየ ነው፣ አይገናኝም። ይሄኛው ዋጋ 5500 ብር ነው። 6 መጠጫ አንድ ጆክ። ከዛ በመቀጠል ወዴት ልሄድላችሁ? ወደ ጁስ መፍጫ ነው ማለት ነው። ጁስ መፍጫ ከዚህ ይጀምርላችሁ። እነዚህ አንድ ጆክ እና የራሱ የቻለ የቡና አለ። ይሄ መፍጫ ዋጋ 3000 ብር ነው። ከዛ በመቀጠል እዚች ጋር ደግሞ ሊሄድላችሁ እቺ ባለ አንድ ጆክ ናት። ራሷ የቻለች አንድ መቀነሻ አለቻት፣ የቅመም አለቻት። እቺ ደግሞ 4500 ብር ናት። በብረት ነው፣ ኳሊቲ መፍጫ ነው። ይሄ ሙሉ ብረት ነው። ባለ አንድ ጆክ ራሱን የቻለ የቅመም ያለው ዋጋ 3500 ብር። ከዛ በመቀጠል ሳንፎር ባለ 2 ጆክ የራሱ የሆነ ማጣሪያ ያለው የቡና መፍጫ ያለው 5700 ብር። እንደተለመደው ደግሞ እዚች ጋር ይሄድላችሁ ሳቺ ባለ 2 ጆኩ ኦሪጂናሉ በጥቁሩ ነው። ሳቺም የተለያየ ናቸው። ይሄ ግን ኦሪጂናሉ በጥቁር ከለር ነው። ይሄኛው ዋጋ ደግሞ 6000 ብር። 2 ጆክ አለ፣ ራሱን የቻለ የቡና አለው። ከዛ በኋላ እዚህ ጋር ይሄድላችሁ በትንንሽ ደግሞ የቡና መፍጫዎች ናቸው ማለት ነው። እነዚህ ሁሉም ሳይዛቸው የተለያየ ነው፣ ዋጋቸው የተለያየ ነው ማለት ነው። እነዚህ እንደምታያቸው እቺ ሳይሆና 1800 ብር። ከዛ በመቀጠል 2000 ብር። ይሄኛው ደግሞ 200 ብር። በጣም ዘመናዊ የሚያምር እቃ ነው፣ በአዲስ የመጣ ነው። ሳይሆና በብረት ደግሞ 2000 ብር። እዚህ ጋር ደግሞ ፊልተሮች አሉ። ከ6 ሲኒ እስከ 12 ሲኒ ያለ ከ1000 ብር እስከ 2000 ብር አለ ማለት ነው። ወደ ማንቆርቆሪያዎች፣ እነዚህ ማንቆርቆሪያዎች ኖርማል የሚጣሉ ዘመናዊ ማንቆርቆሪያ ናቸው። ይጣዳሉ በስነ ስርዓት እኔ ስለምጠቀመው። ዋጋ 2500 ብር። ይሄኛው 2 ሊትር ዋጋ 2500 ብር። ይሄ ሊትር አለው፣ በአንድ አለው፣ በሁለት አለው ማለት ነው። ከዛ ብያለው ሰርቪሶች አሉ። እነዚህ የምታዩቸው በተለያየ ከለር በተለያየ ዲዛይን ሁሉም እንደ
እቃቸው ዋጋቸው የተለያየ ነው ማለት ነው። እዚህ ጋር ደግሞ የምታዩት ጥበቧ ትሪና ጥበቡ ኦሪጂናሉ ነው። ይሄ 10 እንጀራ 6 እንጀራ እና 5 እንጀራ የሚያቀርበው ሴሪውን ነው ያመጣሁት። በኦሪጂናሉ ነው። ይሄኛው 2800 ብር ነው። 3ቱ ፍሬ ባለ 1500 አለ። ይሄና ያ ግን የተለያየ ነው። እዚች ጋር ደግሞ የምታዩት ብረት ሰርቪስ ናት። ዋጋ 2000 ብር። 70 ባለ አንዷ ዋጋ 800 ብር። የእንጨት ሰርቪስ ደግሞ ባለ 3ቱ 3500። ኖርማል ሰርቪሶች ደግሞ እነዚህ ባለ 3ቱ አሉ 1000 ብር። እዚች ጋር የምታዩት ደግሞ መያዣዋ በጎልደን ውሃ ከለር ዋጋ 2000 ብር። እዚህ ጋር ደግሞ የምታዩት በጣም ኦሪጂናል ከዱባይ የሚመጣ ይሄ ሰርቪስ ነው። በጣም ኦሪጂናል ነው። ዋጋ 6500 ብር። ይሄም ልክ እንደዛ 2500 ብር ናቸው። ከዛ በመቀጠል እዚች ጋር ሰርቪሶች አሉ። የቁርጥ ማቅረቢያዎች ከ90 ብር እስከ 200 ብር አለ። በፈለጋችሁት እናንተ ኦርደር ማድረግ ትችላላችሁ ማለት ነው። በተጨማሪ የኩኪስ ማቅረቢያ 2500 ብር አለ። እንግዲህ ፈለጋችሁትን እናንተ ማዘዝ ትችላላችሁ። እዚህ ጋር የምታያቸው ከዱባይ ቀጥታ የመጡ ፔርሙዞች ናቸው። 2 ሊትር ናቸው። ዋጋቸው 3500 3500 ከረከቦት ጋር ከሲኒያችሁ ጋር ከሰርቪስ ጋር ማች ማድረግ የምትችሉት በጎልደን አለው፣ በሲልቨር አለው፣ በነጭ አለው፣ በተለያየ ከለር አለ። ያልወጡ አሉ። ቦታ ትንሽ ስለጠበበኝ ነው። እና እዚህ ጋር ደግሞ የወይን ብርጭቆ እነዚህ የምታዩቸው አዲስ ናቸው። ይሄኛው ውስኪ ቤት ውስጥ ማቅረቢያ መጠጫ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ብርጭቆ ብቻ ነው ያለው፣ ጆክ የላቸውም ማለት ነው። ይሄኛውም ደግሞ እንዳያችሁት ተለቅ ብሎ በሚያምር ነው የመጣ። ኖርማል ባልተለመደ ያምራል። እነዚህም 12 ፍሬ ናቸው። ዋጋቸው 5000 ብር ነው። ከዛ በመቀጠል እዚች ጋር ደግሞ እችም ልክ እንደዛው ኩኪስ ኬኮች ምናምን ማቅረቢያ ጎልደን ናት። ጎልደን ረከቦት ያላችሁ ማች ማድረግ ትችላላችሁ። እዚች ጋር ደግሞ የፍሩት ማቅረቢያ ናት። አንዱን ለምለም ወስዳለች። ይሄኛው ሌላ አዲስ የገባ ነው። ይሄም ዋጋ 6500 ብር ነው። ተደራራቢ ነው። ዳይኒንግ ቴብላችሁ ላይ ማስቀመጥ የምትችሉት ነው። እዚህ ጋር ደግሞ እነዚህ የምታዩቸው የሾርባ ናቸው። በጣም የሚያማምሩ 6 መቀበያ ያለው አንድ እናት አለው። ዋጋ 5500 ብር ነው። ለማውጣት ስለማይመች የታችሁ ደግሞ ኬክ ተቆራጮች ማስቀመጫ ባለ 3 በነጭ ከለር ነው። ዋጋ 4500 ብር። እዚህ ጋር ይሄ የተሸጠ ነው። በእርግጥ ሌላም ከፈለጋችሁ ይመጣላችኋል። ለምሌ ያልወሰደችውም ነው። ከዛ በመቀጠል ደግሞ ይሄኛው የልጆች ቤት የሆናችሁ ጧት ጧት ልጆቻችሁ የተለያየ ነገር ሊያዟችሁ ይችላሉ። ዳቦ መጥበሻ፣ የተለያየ ነገር መስሪያ ኤሌክትሪክ ናት። ዋጋ 5500 ብር ነው። የዚች ጋር ደግሞ መጠጫዎች አሉ። የተለያየ በጎልደን አለ። 6 ብርጭቆ አንድ ጆክ ዋጋ 3000 ብር። እዚህ ጋር ደግሞ አብሻ ቀሚሶች፣ የተለያዩ ነገር መተኮሻ እንደዚህ እያደረጋችሁ የምትተኩሱት ነው ማለት ነው። ኖርማል ይሄ እንደዚህ የሚደረግ አይደለም። ኖርማል እዛው ልብሱ በተንጠለጠለበት እንዲህ የተደረገ የሚተኮስበት ነው። ዋጋ 3500 ብር ነው። ኖርማል ደግሞ እዚች ጋር በጣም የምታምር የወተት ሲኒ አለ። 6 ሲኒ ያለው 6 መቀመጫ አለው። መቀነሻ የወተት አለው። ራሱ ማንቆርቆር ያለው ዋጋ 5500 ብር። ይሄ ኦሪጂናሉ ነው። ከዛ በመቀጠል እቺ ደግሞ ጎልደን ማች ማድረግ ትችላላችሁ።